ስሜ ኩማ መርጋ እባላለሁ። የ2013 የሀረማያ ዩኒቨርሲቲ ጤናና ሕክምና ሳይንስ ኮሌጅ ተመራቂ ነኝ። እኔ ከህብረተሰብ ጤና ወይ ደግሞ ፓብሊክ ሄልዝ ኦፊሰር ዲፓርትመንት 3.98 በማምጣት እንግዲህ የዘንድሮው ከፍተኛ ውጤት አስመዝጋቢ ነኝ ማለት ነው። ዛሬ ልዩነት ደስ የሚል ሆኖ ሳገኘው እኔ እንግዲህ የተወለድኩት በደቡብ ምዕራብ ሸዋ ዞን ኢሉ ወረዳ ሙሎ ሳታ የሚባል ቀበሌ ልዩ ስሙ ሮጌ የሚባል ቦታ ነው የተወለድኩት። እንግዲህ እዛው ተወልጄ እስከ 6ኛ ክፍል እዛው ነው ሮጌ አንደኛ ደረጃ ትምህርት ቤት ነው የተማርኩት። እዛ እንግዲህ በአንዳንድ ችግሮች ምክንያት ወደ ምዕራብ ሸዋ ደንዲ ወረዳ ነበር። አሁን እንግዲህ ወደ እጅር ሰለፎ ተቀይሯል ወረዳው። ያኔ ነው ወደዛ ሲል 2002 ዓ.ም 6ኛ ክፍል ከዛ እንደጨረስኩ ሰሜን ምዕራብ ሸዋ ዞን ደንዲ ወረዳ ኦሎንኮሚ ከተማ የምትባል ከተማ 7 እና 8ን ቱሉበቾ አንደኛ ደረጃ የሚባል ትምህርት ቤት ነው የተማርኩት። ከዛው 8ኛ ክፍል ከፍተኛ ውጤት በማምጣት ያው ሚኒስትሪን 99.95 በማምጣት እዛው ከተማ የሚገኝ ኦሎንኮሚ ሁለተኛ ደረጃ የሚባል ትምህርት ቤት 9 እና 10ን ተማርኩ። እዛም 10ኛ ክፍል 4 ነጥብ በማምጣት ወደ 11ኛ ክፍል ተዘዋወርኩ። ልዩ ደስ የሚል ቀነው ልዩ 11ኛ ክፍል ደግሞ ግንጪ ሁለተኛና መሰናዶ ትምህርት ቤት ነው 11ኛ እና 12ኛ የተማርኩት። እንደ ድንገት ሆኖ 12ኛ በ2008 ዓ.ም ነበረ። በዛን ታይም በነበረው አገር ውስጥ የነበረው ሁኔታ የሰላም ሁኔታ በተፈጠረ ችግር ያው 12ኛ ክፍል አቋርጬ ያልተፈተንኩን ነበር። ከዛ 12ኛ ክፍል ከዛ መሸኛ በመውሰድ በፊንፊኔ ዙሪያ ልዩ ዞን ወለመራ ወረዳ ልዩ ስሙ መናገሻ ኮሎቦ ሁለተኛና መሰናዶ ትምህርት ቤት 12ኛ ክፍልን እዛ ተፈተንኩ። ከዛ እንግዲህ ጥሩ ነጥብ በማምጣት 511 በማምጣት ወደ ሀረማያ ዩኒቨርሲቲ ተመደብኩ ማለት ነው። ሀረማያ ዩኒቨርሲቲ ሀረማያ የእውቀት ምንጭ ለኢትዮጵያ። ትምህርት በጣም አሪፍ ነበር። ያው ገጠር ነው ተወልጄ ያደግኩት። እዛ እንደማንኛውም እንግዲህ ገጠር ተማሪ አሁን እንኳን ትንሽ ትምህርት ቤቶች እየተስፋፉ ነው። ያኔ እኔ በጣም በትንሹ 1 ሰዓት ከ20 ደቂቃ ነው እጄ ስማር የነበረው አንደኛ እስከ 6ኛ ክፍል። ከዛ ወደ ከተማ ከገባው በኋላ ነው ትንሽ ትምህርት ቤት ቅርብ ነው። በዛ በኩል ትንሽ ያው የቤተሰብ አካባቢም ትንሽ አንዳንድ ኢኮኖሚ ችግሮች ነበሩ። ከ2000 ዓ.ም 4ኛ ክፍል ጀምሮ ራሴን እያስተማርኩ ነበር ስማር የነበረው። ከዛ ያው ጤፎችን በማጨድም ገጠር እያለው ከተማም ስገባ አንዳንድ ስራዎችን በመስራት ከዛ ሃይስኩል ስገባ ደግሞ ልጆችን እያስጠናው ከኔ በታች የሆኑት ልጆች እያስጠናው በዛ ራሴን እያስተዳደርኩ ስማር ነበረ። ተማሪነት እንግዲህ ለኔ ያው አላማ ካለ ሁሉም ነገር ይሳካል ብዬ ነው ማምነው። አንተ ፍጹም የክፋት ደስታ እና ተማሪነት ማለት ለኔ እንግዲህ ያው ወደፊት ለማደግ ጉጉት ያለው ሰው ደግሞ ምንድነው አላማ ይዞ ለነገ ህይወት የምንሰራበት የምንዘጋጅበት ነው ብዬ ነው ማምነው። ስለዚህ የኔ የተማሪነት ህይወቴ ያው ከትምህርት ጎን ለጎን ያው ብዙ ነገር እየሰራው እንግዲህ ቅድም እንዳልኩኝ ራሴንም እያስተማርኩ ከ2000 ዓ.ም ጀምሮ 4ኛ ክፍል ስማር ጀምሮ ራሴን እያስተማርኩ ያው የተለያዩ ስራዎችን በመስራት ልጆችንም በማስጠናት እና ነበር ተማሪነትን ያሳለፍኩት። በዛ ውስጥ ብዙ ነገር እንግዲህ ቻሌንጆች ነበሩ። ብዙ ነገር የተማርኩበትን ነበረ ከትምህርት ውጪም። እዛ እንግዲህ ያው በዛ አንፃር ነው እንግዲህ ትምህርትን ለዚህ ደረጃ የደረስኩት።
በጣም ሰፋ ቢልም ጠራ ልጌ ለመናገር እንደሞከርኩት ያው ትምህርትም ሌላ ስራም ጎን ለጎን እያልኩ እንግዲህ እንደ ወጣት ሳይሆን እንደ ሽማግሌ ነበር ሲኖር የነበረው። ምክንያቱም እንደ ቤተሰብ ሞኜ ራሴን ስመራ ራሴን ስመክርም የነበረ ነው ስለሆነ ስራ በስልጠና ሲጠበቅ ቆይቶ ሲያጠና በእናት ሀገር ድጋፍ በወላጅ እሰይ ለዚህ በቃ የምዬድ እኔ ያው እንደ ማንኛውም ተማሪ ህልም ነበረኝ። ሜዲካል ወይ ደግሞ የጤና መማር ከመጀመሪያም ፈልግ ነበረ። ያው እኔ ሜዲሲን ነበር መግባት የፈለኩት በዛን ጊዜ። ያው በዛ አጋጣሚ ሆኖ ሜዲሲን ነጥብ አልሞላልኝም ነበር በዛን ጊዜ። ስለዚህ ያው ግቢ ከገባው ዳይሬክት የአንድ ምሁር አባባል ነው ማስተውሰው ሰክቲ ሰራን የሚባል የሂንድ ምሁር ነበርና የምታገኘውን የምትፈልገውን እስክታገኝ ድረስ የምታገኘውን ውደድ የሚለውን አባባል አርአያ በማድረግ እኔ በተማርኩበት በገባውበት ዲፓርትመንት ስታር መሆን አለብኝ ወይ ደግሞ በዛው ትክክለኛ ወይ ደግሞ የምፈልገውን በዛው ማሳካት ይችላል የሚል አላማ ይዤ ነበር እንግዲህ ተቀላቀልኩኝ። አሁንም ቢሆን የጊዜ ጉዳይ እንጂ ያው የምፈልገውን ጤና ትምህርት ተምሬ እንግዲህ የምፈልገውን እውቀት አግኝቼ ለውጣ ነው። ወደፊትም ደግሞ በዛው እቀጥላለሁ ማለት ነው። እንግዲህ ያው መጀመሪያ እንደው ቀይሬ ነው ምርጫ እዚህ አልነበረም። ከዛ ወደ ቀይሬ ልክ እንደቀየርኩት አራማያ ደረሰኝ። አራማያ ሲደርሰኝ ደሳር የተሰማኝ ምክንያቱም ከዚህ በፊት እዚህ የተማሩ ልጆች ነበሩ እኛ አካባቢ። እንግዲህ አስበን የመጣ ነው አክቹአሊ አራማያ ዩኒቨርሲቲ የሚባለው ዋና ግቢ ነበር። ብዙ ጊዜ ያው መጀመሪያም እዛ ነው ያረፍኩት ጓደኞቼ ጋር። ከዛ ስመጣም አሪፍ አቀባበል ነበር የተደረገልን። ያው ሜቢ እኛ የመጣ ነው ለትምህርትም እስከመሆን መጠን ያው ከግቢው ይልቅ ትምህርቱን አሰጣጥ ያው ሰማ ነበር ውጪም ሆኜ ገና ዩኒቨርሲቲም ጆይን ሳላደርግ። ስለዚህ ያው አራማያም ስገባ ያው እንግዲህ የሚፈልገውን ትምህርት የሚፈልገውን ሙያ ቀስሜ እወጣለሁ የሚል እምነት ኖሮኝ ነው የገባሁት። እንደዛው ነው ያገኘሁት ብያለሁ። ዩኒቨርሲቲን አሮማያ የእውቀት ምንጭ ለኢትዮጵያ ዩኒቨርሲቲን አሮማያ ኩራት ለማማ እሱ ህይወት አክቹአሊ እስቲ ከላይፉን ጀምርና ያው ቀለሙን ትንሽ ነካ ስላደረገ መጀመሪያም እኔ በአብዛኛው የትንሽ ስነ ጽሁፍ ነክ ነገር በጣም ነው የምወደው። 12ኛ ክፍልም ሆኜ አንድ ትንሽ ልብ ወለድ መጽሐፍ ጽፌ ነበር። በዛን ጊዜ ጆይን እንዳደረኩት እዚህ ክለብ ነበር ጋው የሚባል ጀስት እንደመጣው ያንን ክለብ ነበር ጆይን ያደረኩት። እዛ ክለብ ከገባው በኋላ የተለያዩ ልጆችን ተዋወቅኩኝ። በክላስ ደረጃም ያው ሪፕሬዘንታቲቭም ስለነበርኩ ብዙ ከክላሴ ውጪም ከብዙ ተማሪዎች ጋር ለመተዋወቅ እድል አግኝቼ ነበር። በዛ መሀል እንግዲህ ያው የዚህ የጤናና ሕክምና ሳይንስ ኮሌጅ ላይፍ በአብዛኛው ትምህርት ነው እንጂ ብዙም ላይፍ የለውም። ምክንያቱም ትምህርቱ በጣም ይወጥራል፣ በጣም ቢዚ ነው የሚያደርገው። ያም ሆነ ግን ግቢ ውስጥ ከትምህርት ወጣ ብለን በአብዛኛው ስለ ስነ ጽሁፍ ነው የምናወራው። ስነ ጽሁፍ ያው እዚህም ሆኜ ብዙ ጓደኞች አፍርቻለሁ፣ በስነ ጽሁፍም በአካዳሚክም ጎበዝ የሆኑ ልጆች። ስለዚህ የኔ ላይፍ በአብዛኛው በመማርና በማስተማር ከአካዳሚክ ውጪም በመማርና በማስተማር ነው የምናሳልፈው ስነ ጽሁፍን። ከዛ ያው እዚህም ሆኜ ሁለተኛ መጽሐፍ የሳይኮሎጂ መጽሐፍ ደግሜ ለመጻፍ ችያለሁ። ልዩ ደስ የሚል ቀን ነው ልዩ 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 ደስ የሚል ቀን ነው ልዩ። ከጓደኞቼ ጋርም ብዙ እንግዲህ ልምድ ተለዋውጠን እዚህም ክበብ ውስጥ ፕሬዚዳንት ሆኜ ለ2 አመት አገልግያለሁ የክበቡ ላይ ማለት ነው። ከዛን ግቢ ውስጥ የተለያዩ ሪፕሬዘንታቲቭ በመሆን ብዙ
ስብሰባዎችንም እካፈላለሁ፣ ብዙ ሀሳቦችንም ሰጣለሁ። በእግር ኳስም አንድ ልክ አንደኛ ዓመት እንደመጣን ዋንጫ አንስቻለሁ ማለት ነው። ዋንጫው እንግዲህ እንደውም ኮከብ ግብ ጠባቂም ተብዬ ተሸልሜ ያለው የኔ ላይፍ እንግዲህ በሁሉም ዙሪያ በመማርና ሌላ ደግሞ ከወጣ ባለው ደግሞ ሌላ ቦታም ውጪ በሶሻል ነገር ወይ ደግሞ ምንድነው የምንለው ይሄ ማህበራዊ አገልግሎት ላይ ስለ ካልቸር ምናምን አስተምራለሁ። እንደውም ባለፈው አመት ወደ 23 የሚሆኑ ተማሪዎችን ሰርቲፊኬት በኦርጋናይዜሽን ደረጃ ነው ሰርቲፊኬት አሰጥቻቸዋለሁ ማለት ነው በእኔ አስተማሪነት። በአብዛኛው የኔ ላይፍ ይሄ ነው የሚመስለው። ያው ኖርማሊ እንደ ስራ ነው እንጂ እንደ ላይፍ አልቆጥረውም። አንደኛ አመት እንደገባን በ10 ሰው ነበር ስንኖር ነበሩ። ሁሉንም ስማቸውን አስታውሳለሁ። አክቹአሊ አንዱ ከዚህ ሁለቱ ከዚህ ያስቀይረዋል፣ ሌሎቹ እዚሁ ናቸው። እና በጣም ደስ የሚል ጊዜ ነበር መከባበሩ። አሁን እኔ ያኔ ቆይቼ ነው የምገባው ላይብራሪ በጣም እስከ 8 እስከ 7 ምናምን ቆይቼ ገባለሁ። ያኔ እነሱ ሁሉም ይተኛሉ በዛን ታይም እኔ ስመጣ። ቢተኙም ግን በር አይዘጉም አይዘጉም። እኔም ስገባ እንዳልረብሻቸው ቀስ ብዬ ነው የምገባው። በር ምናምን አላስጨውባቸው። በዛን የነበረው በጣም አከባበር ደስ የሚል ነበረ። ከሁሉም ሀገራችን ክልል የተወጣጡ ተማሪዎች ነበሩ። እርስ በርስ መከባበራችን ፍቅራችን ደስ ይል ነበር። አሁን በሰውንም አንድ ላይ ነው በጥብጠን እንግዲህ ለሁሉም እንግዲህ የምሬን ነው ለማካበር አይደለም። እንደዚህ ሁሉም በየራሱ ምናምን አንበጠብጥ። መጀመሪያ አንድ ሰው ያልቃል፣ ከዛ ወደ ሌላ ሰው እንሄዳለን። እንደዛው በአንድ መበጥበጫ ነው ለ10 ሰው በአንድ እየጎነጨድ ባንጠግብም እንደዛ ነበር ላይፍ። ከዛን ያው ቀጥለው ወደዚህ ስንመጣ ደግሞ ወደ ቢልዲንግ ስንገባ 4 ሆነን ነበር ስንገባ የነበረው እና በጣም ደስ የሚል ጊዜ ነበረ። አንድ እንደውም ከሁለተኛ ዓመት እስካሁን አብረን የምንኖረው ከኛ ክላስ ሁለተኛ ነጥብ ያስመዘገበው እሱ ነው፣ ገለታ ይባላል። በስነ ጽሁፍም በጣም አብረን ብዙ ነገር ይሰራን። አሁን እንግዲህ ከኔ በኋላ ያው እንደ ምንድነው እሱም በስነ ጽሁፍ ህይወት ከኔ በኋላ ቢጀምርም መጽሐፍ እንደውም እሱ አሁን ሶስተኛ አንዱን በነፃ ነው ሶፍት ኮፒ፣ ሁለት ደግሞ እሱም 2 የሳይኮሎጂ መጽሐፎችን ጽፏል። እዛ ሌሎችም ልጆች ነበሩ ከሌላ ዲፓርትመንትም አንድ ላይ የምንኖር እና የነበረው ነገር በጣም ደስ ይላል። ብዙ ነገር ነው የምንወያየው ማታ የተውን ባህሪ ለመረዳትም እንዴት ሰው ከሰው ጋር መኖር እንደሚቻልም ልዩ ደስ የሚል ቀን ነው። ልዩ ደስ የሚል ቀን ነው። እንግዲህ ያው በመማርና ማስተማር ሂደት ውስጥ ያው ሀረማያ ዩኒቨርሲቲ በመማርና ማስተማር ሂደት አይታማም። በጣም ጎበዝ የሆኑ አስተማሪዎች አሉት። ተማሪም እንደዛው በስነ ምግባርም የታነጹ አስተማሪም ተማሪም ናቸው። እንግዲህ ከአንደኛ እስከ ሁለተኛ ዓመት ያው ፈርስትና ሰከንድ ይር በቲዮሪ ነበር እዚህ ስንማር የነበረው። ያኔ በቲዮሪ የተማርነውን ደግሞ ከዛም በኋላ ወደ ፕራክቲካል ቀይረናል። በዛ መሃል እኔ ማግኘት አለብኝ የማስበውን በዚህ ደረጃ ያው ወደፊት ይቀጥላል በዚህ ደረጃ አግኝቻለሁ ብዬ ነው ማስበው። አንደኛ እንዴት ህብረተሰቡን ማገልገል እንዴት ነው የሚልሆን ከፕራክቲካል ትምህርት ተምረናል። ክላስ ውስጥ ደግሞ እኔ ያው ቅድም እንደነገርኩ ሪፕሬዘንታቲቭ ነበርኩ። ያው ከአንደኛ ዓመት እስከ አሁን ማለት ነው እንደ ባለስልጣንም ነበርኩኝ እና በዛ መሃል ተማሪዎችን ወደ 40 ምናምን የሚያክሉ ተማሪዎችን ማኔጅ ማድረግ በትምህርት ዙሪያም
ስኬጁል ራሱ እኔ ነኝ ነበር ሳወጣ የነበረው ተማሪዎች ጋር በጣም ያው ያቁናል የኛ ክላስ ተማሪዎች ፖቴንሻል የሚያውቃሉ። በዛ መሃል ብዙ ጊዜ ከዲፓርትመንት ጋርም ሆነን ስኬጁል እኛ ነን እኔ ከነሱ ጋር ሆኜ ማሳወጣ የነበረው ሌዘስፌር የሚሉት የሊደርሺፕ አይነት ነገር ነው ማለት እኛ ላይ እምነት ስላላቸው በዛን መሃል ተማሪዎችንም ሁሉም እንዲያጠናም ብዙ ጊዜ ያው ተሳስተው ወደ ላስ አላደለም እንዲመች ለራስ ምንም አሁን እንደዛ ብዙ ሊመስላቸው ይችላል። አንዳንዴ ይመስላቸውና ይናገሩና ከዛም በኋላ ያፍሩና ይቅርታ ይላሉ። ብዙ ጊዜ በዛም ማል ቻሌንጆች የነበሩት ያው በኋላ ልንመጣበት እንችላለን። የበዓል አካባቢ በጣም ከባድ ቻሌንጅ ነበር። እንደ አንድ ቲም ሊደር ብቻ ወይ ክላስ ሊደር ብቻ ሳይሆን እንደ ተማሪም በጣም ቻሌንጅ ይኖራል። ምክንያቱም ባሎች አንዳንድ ባል ሲደራረብ ፋይናል ይመጣል። እዛ አካባቢ ስኬጁሉን እኛ ነን የምናወጣው ብያለሁ። አስተማሪዎች ዲፓርትመንት ቢያወጡ በጣም ተማሪው እንደሚጎዳ አውቃለሁ። ምክንያቱም እነሱ ያንን ካላንደርን እንጂ በዓልን አያዩትም። አሁን እንግዲህ ከግምት አስገቡም ግቢ ስኬጁል ምንድነው ካላንደር የሚዘጋበት ቀን ብቻ ነው። ያው በማህበራዊ ህይወት ደግሞ ጓደኞቻችን ናቸው። በዓል ሲያከብሩ ድካም ይኖራል። በደንብ ላያጠኑ ይችላል። ሰው በዛ አንፃር በዓል አካባቢ በጣም ቻሌንጅ ይበዛል። በዓሎች ደግሞ በተለያዩ ሃይማኖታዊ በዓሎች ናቸው በአብዛኛው። ስለዚህ የአንዱ ሃይማኖት ባህል ተከብሮ ሲያልቅ በዛን ለሱም የሆነ ተወሰነ ጋፕ ይኖራል። ከዛ ሌላኛው ሲመጣ ደግሞ ጊዜ በጣም ያጥራል። በዛ ማለት በጣም ቻሌንጆች ነበሩ እና ትምህርቱ በዛ ዙሪያ በጣም አሪፍ ጊዜ ነበር። ቻሌንጅም ቢኖር መጨረሻ ላይ ይረዱና ትክክል ይላሉ። አሁን ትክክል አይደለም ካሉ አውጡ ብዬ ነው ቁጭ ብዬ ፊት ለፊታቸው ሆኜ እስቲ አሁን ስኬጁል አውጡና ስጡኝ ማውጣት ሲቸግራቸው አይ ትክክል ነው በቃ ብሎ ማለት ምን ተማመናለን። ተማሪም እኔ እነሱን ለመጉዳት እንዳላረኩ ያውቃሉ። እኔም ተማሪዎቼን ያው ጓደኞቼ ናቸው እንደኔው ከተለያዩ ህብረተሰብ ክፍል ነው የመጡት። ስለዚህ በዛ መሃል በጣም ደስ የሚል ጊዜ ነበር ቻሌንጅ ቢኖረውም እና ያንን ምንም ቅራኔ ሳይኖር ነበር ጨርሰን ወደዚህ የመጣ ነው። በስራ በስልጠና ሲጠበቅ ቆይቶ ሲያጠና በእናት ሀገር ድጋፍ በወላጅ እሰይ ለዚህ በቃ የሚሄድ ያው መዝናናት የሚለው ብዙ ጊዜ ያው ቅድም እንዳልኩ እዚህ ግቢ ብዙም መዝናናት በጣም ትልቅ መዝናናት የሚባለው እዚህ ካፌ ከኮሮና ፊት ክፍት ነበር። እዚህ በቃ መዝናናት የሚባለው እዚህ ቁጭ ብሎ ሻይ መጠጣት ነው። ለዚህ ግቢ መዝናኛ ብዬ ማስበው ማንኛውም በጣም በቃ ከግቢ አንፃር ከዩኒቨርሲቲ አንፃር ይሄ ግቢ በጣም ጫና ይበዛበታል። በትምህርቱ ያው ስፋት ነው እንጂ ሌላ ነገር ሳይሆን እና እኔ መዝናኛ ብዬ ማስበው እንዳልኩ ያንን ክበብ ሄዳለሁ። እዛ ቁጭ ብለን የተለያዩ ቡና ይፈላል። ያው ጓደኞቻችን እዛው መጥቶ ቡና ያፈሉልናል። ቡና እዛው እንጠጣለን፣ እናወራለን፣ እንጫወታለን። አንድ ሰዓት አካባቢ ወደ ማታ አንድ ሰዓት እዛው ቢሮ ውስጥ ከተገናኘን 3 ሰዓት ወይ 4 ሰዓት አካባቢ እንገባለን፣ ገብተን እናጠናለን። ያንን መሃል መዝናኛ ነው ብዬ ነው ማስበው። ምክንያቱም ብዙ ነገር መወያየት እንደ ቀልዶችም ግጥምም የተለያዩ ሌላ ደግሞ ያው በዛው አንፃር ተማሪዎች አዲስ ተማሪዎች ሲገቡ ፕሮግራም ይዘጋጃል። ማታ ደግሞ በሳምንት በሁለት ሳምንት አንዴ የቡና ጠጡ ፕሮግራም አለ። በዛው ቡና ጠጡ ፕሮግራም በጣም ሰፊ ተማሪዎች የሚሳተፉበት ማታ ቅዳሜ ማታ ነው የምናዘጋጀው። ያ ላይ አስተምሮቶች ሊኖሩ ይችላሉ፣ ግጥሞች እንዳልኩ ቀልዶች እንደዚህ በዚህ ነገር ነበር መዝናናው። ለኔ መዝናኛ ብዬ ማስበው ያው መጽሐፍ ማንበብም ከአካዳሚክ ወጣ ያሉ መጽሐፎችን ማንበብም እንደ መዝናኛ አድርጌ ነው ማስበው። በዛ ማለም አንዳንድ ነገሮችንም ጽፋለሁ እና እኔ መዝናኛ ጊዜ የሚለው እንደዚህ ነው ያሳለፍኩት። አንተ ጽነ የክፋት ደስታ መች ፈቅደ አዎ
እኔ ያው በመጀመሪያ ልክ እዚህ ግቢ እንደገባው ነው አንድ ገጠመኝ ቅድም እንዳልኩ ዋና ግቢ ነበር ያረፍኩት። ልክ የመጀመሪያ ቀን ስመጣ መኪናው ማታ ስለሆነ አንድ 2 ሰዓት አካባቢ ነበር የመጣው። እዛ ዋና ግቢ እዛ ገባን። እዛ አርፈን እዛው የተመደብን መስሏቸው ቦርሳችንም የፒስ ፎረም ተማሪዎች ቦርሳችንም አንድ ቦታ አስቀምጠው በመኪና ወስዶ ሊሄዱ ነበረ። ከዛን ቦርሳ አስቀምጬ ሊሄድ ሲል ከዛ ጓደኛዬ እዛ የተቀበለኝ ጫላ የሚባል ያኔ ፋካልቲ ቢዝነስ ኢኮኖሚክስ ነበር ተመራቂ ተማሪ ነበር በዛን ጊዜ። እሱ ነበር የተቀበለኝ። ከዛን ቦርሳ እሱ እዚህ አይደለም ገና ነገ ሀረር ይሄዳል፣ ቦርሳውን እኔ ይዤው ልሂድ አለና ቦርሳውን ከተቀመጠበት አንስቶ አብረን ወደ እሱ ዶርም ሄደ። እሱ ቦርሳዬንም ይዞልኝ ሄደ። አብረን ገብተን ያው ልብስ ቀየር። ቦርሳ ነበር ያስኩት፣ አንዱ ትልቅ ልብሶችና አንድ ደግሞ ዶክመንት ምናምንና የተለያዩ ትንንሽ ልብሶች ያሉበት። ከዛን ያው ስልኬ እኔ ስልክ ቻርጅ አይቀበልም ነበር፣ ሰባራ ነበርና ቻርጅ አይቀበልም። በመልቲ ነው ቻርጅ ማደርገው እና መልቲ ያንን ቦርሳ ውስጥ ዶክመንት ያረኩበት ቦርሳ ውስጥ ነው ማረገው መልቲ። ከዛ ውስጥ መልቲ አውጥቼ ያው መንገድ ላይ ስልክ ምንድነው ቻርጅ ስለዘጋብኝ ቻርጅ ላደርግ ነው። ከዛ መልቲ አውጥቼ ከዛ ቻርጅ አድርጌ ወጣ ብዬ ያው ራት ልንበላ ነበር እና እዛው ግቢ ውስጥ። ከዛን ልክ ቦርሳውን ከፈታ አረጋዋለሁ። ውስጥ ልብስ የሴት ውስጥ ልብስ አየው። ከፍ ሳደርገው ማዘር ምን ሆና ነው ተሳስታ ነው እንዴ የራሷ ልብስ የኔ ልብስ ውስጥ ያረገችው ብዬ ቆይን በቃ እስቲ ተሳስታ መሆን አለበት ብዬ እሱን አውጥቼ ምናምን ሌላ ሳናሳ ግልገል ሱሪ የሴት እንዴ በቃ ደነገጥኩ። ዶክመንት እዛ ውስጥ ነው እንዴ ምንድነው ይሄ ሁሉ? ማን ነው እንደዚህ ማን ነው ፌቨር የሰራኝ ብዬ ማለት በቃ የራሴ ቦርሳ ውስጥ ያረጉ መስሎኛል። ምንድነው ማን ነው ፌቨር የሰራኝ ብዬ ገላልጣለሁ፣ ምንም የለም። ከዛ በቃ በሩጫ ወደ ዛት ተመለስን። እዛ የነበሩ የፒስ ፎረም አባል ልጆች እንደምንም አፈላልጎ እሷም ለካ ያለቀሰች ነው ልብስ ይጠፋብኝ ምናምን ብላ ከዛ ይዞ መጥቶ ቦርሳችንን አቀያየሩልንና ከዛ ገባው። ከዛ እንግዲህ በማግስቱም ብቻዬን ነበር ወደዚህ የመጣሁት። ከዛ መኪና ተሳፍሬ ስመጣ አንድ ዶክተር ነበር መኪና ውስጥ አያቀኝም፣ አዲስ ተማሪ ነኝ አለኝ አልኩት። ከዛ ትራንስፖርት ከፍሎልኝ መጣው። ልክ በዚህ ብር ነበር የገባሁት። ልክ በር ሲገባ ምንም በቃ እዚህ የምታያቸው ነገሮች ያኔ እኔ ስመጣ እንደዚህ አልነበሩ እና ወደዚህ መጣ። እና ወደዚህ መጣው ልገባ በር ላይ አካባቢ ደርሼ እንግዲህ ሳይ ምንም እዚህም ተቆፋፍሯል አካባቢ ያኔ ምንም በቃ ምንም ዩኒቨርሲቲ አይመስልም። ከዛ እንዴ ተቀበሉኝ ገባውና ሄዳለሁ በቃ እኔ እንደውም የመሰለኝ ይሄ እንደማወጣጫ መንገድ መስሎኛል። ከዚህ ገና ወጥቼ ሌላ ግቢ ምገባ መሰለኝ። ከዛ ገባውና ወደ ዶርም ሲያሳይ እዚህ ነው የምንገባው። አዎ በቃ ዩኒቨርሲቲ ነው። አዎ እንዴ እኔ እኮ ምን ያኛውና ይሄ አንድ አይደለም እንዴ? አይ አዲስ ነው ቅርብ ጊዜ ነው እዚህ ብራንች የተከፈተው። ከዛ እንግዲህ ገባን። ያው ይሄ ነው አንዱ ማልረሳው። ሌላው እንግዲህ የትምህርት ቴንሽን ነው እንጂ ብዙም ግቢ ውስጥ ያው በአብዛኛው አልተሸወድኩም። ያው ተማሪም ትንሽ ነው፣ ግን አንድ በጣም ፍሬሽ እያለን እዚሁ ግቢ ውስጥ በጣም ያው ስራ ስለሚበዛ በዛን ታይም እኔ አንድ አናቶሚ ኮርስ ይባላል። በጣም ትልቅ ክሬዲት አወር ያለው ኮርስ ነው። ስለዚህ ያ ኮርስ ኤ ካልመጣ ምንም በቃ ከባድ ነው ይላሉ ያው ሲነሮቻችን ሲነግሩ። እሱን በቃ ሰው ሲ ለማምጣት ወይ ቢ ለማምጣት ነው የሚያጠና ብሎ ያስፈራሩ ነበር። በዛ ቴንሽን ልብስ ምናምን ሁላ አላጥብም ነበር፣ አሳጥብ ነበር። ከዛ አሳጥቤ ራሳው ዘው ሱሪ ነበረ። ከዛ ጠፋብኝና ዞሬ ሲሄድ ጥቁር ሱሪ ነበረ። ሲሄድ አይ በቃ አንዱ ሳይወስድ አይቀርም ልጄ እንግዲህ ምንም ማድረግ አልችልም አለችኝ እናት። ከዛ ችግር የለም በቃ እኔ ገዛለሁ ብዬ ያንኑ የሚመስል ሱሪ ገዛውና ከአንድ ወር በኋላ
ያኔ ተሳስቶ በስተት ይዞት የገባ ተማሪ ከአንድ ወር በኋላ ይዞ ሰጣ። ከዛ እንዴ ምንድነው እንደዚህ የሚያረጋቸው ምናምን ስትለኝ አይ የትምህርት የግቢው ትምህርት እኮ እንደዚህ ነው ምንም በቃ የሚይዘውና የሚለቀውን ላይ ያሳጣል። ከዛ ያ ሱሪ እንግዲህ በአንድ ወር ከአንድ ወር በኋላ ሱሪ ገባልኝ። ሁለት ሱሪ ነው ተመሳሳይ ሆነልኝ ማለት ነው። ልዩ ደስ የሚል ቀን ነው። ልዩ ደስ የሚል ቀን ነው። ያው አክቹአሊ ትምህርት ያው የሚከብድ የሚቀል ባይባልም ትንሽ በጣም ሰፋ ይላል። ሰፋ ከማለቱም አልፎ ያው ከዚህ ከጭንቅላት እስከ እግር ነው። ከጭንቅላት እስከ እግር ደግሞ በጣም እንግዲህ ሰውነታችን የተሰራበት በጣም የተለያዩ ነገሮች አሉ። የደም ቧንቧዎች አሉ፣ ነርቮች አሉ፣ አጥንቶች አሉ። ምንድነው መስል የምንላቸው ጡንቻዎች አሉ። እነዛን ጡንቻ ለምሳሌ ይሄን ጡንቻ በዚህ ይሄ ነው የሚያዋስነው። ከዚህ እጅ ላይ ብቻ አሁን ከዚህ እስከዚህ ብቻ ወደ 28 ጡንቻ ነው ያለው። 28ቱ ጡንቻ ለዚህ ጡንቻ ይሄኛው ነው ነርቭ፣ ይሄ የሚባል ነርቭ ነው ኢነርቬት የሚያደርገው። ይሄ የሚባል የደም ቧንቧ ነው ደም የሚሰጠው። ይሄ የሚባል የቬይን ነው ደም ከሱ ወስዶ ወደ ሌላ የሚወስደው። በጣም ሰፋ ስለሚል ለዛ ነው ብዙ ተማሪዎች የሚፈሩት። ሌላ ደግሞ ያው ፕራክቲካልም አለው። ፕራክቲካል እንግዲህ በሂፖክራቲክ ኦት አይነገርም እንጂ እንደዚህ ተብሎ ብዙም ዲስክሎዝ አይደረግም። ምክንያቱም ኢቲክስ አለ፣ የጤና የሕክምና ኢቲክስ። በዛ አሁን እንግዲህ ፈተና በቃል ፈተና የጽሁፍ ፈተና ይኖረዋል። አንድ አጥንት አንስቶ ይሄን አጥንት ምንድነው ይል ይችላል። ያን አጥንት ሌላ ደግሞ አንዳንዴ ተማሪዎች በቃ በቴንሽን እና በፍርሃት የተነሳ አንዴ ያስታውሳል የሆነ ተማሪ ኦራል ፈተና የቃል ፈተና እየተፈተነ ጉበት አለ። ጉበትን አነሳና ይሄ ምንድነው? ጉበት ነው። የግራ ነው የቀኝ ነው? ከዛ ልጁ ኮንፊውዝ ሆነ። የቀኝ ይመስለኛል አለ። ከዛ አስተማሪው ሳቀበት። ምክንያቱም አንድ ጉበት ነው ያለው፣ ግራና ቀኝ የለውም። አንዳንዴ በፍርሃትና በድንጋጤ እንደዛ አይነት ነገር ስለሚፈጠር እንዳውም ብዙ ጊዜ የሚነገረው ሬሳ ክፍል ገብተው ዝም ብሎ ጭንቀት ውስጥ የሚገቡ ተማሪዎች አሉ። አዎ ይባላል። እኔም በዛን ጊዜ ፈርስት ይር አንደኛ ዓመት ስንገባ እንደዛ ነበር። እኔና አንድ ቤዛዊት የምትባል ልጅ ነበረች። እሷ አሁን እንኳን የመከላከያ ዩኒቨርሲቲ ነበር የገባችው፣ እዛ ጤና ልትማር እና እኔና እሷ ነበረ ደፋር ሆነን ፊት ለፊት ያንን ነገር እንደምን ሁሉንም ከፋፍተን ያያየ ነው። ሌሎቹ በቃ በኋላ በስማም ቢስሚላህ ምናምን በቃ ሁሉም እያማተበ ምናምን እየፈራ እኛ ምንም በቃ አልፈራንም። ከዛ ስንገባ ያው በሁለት ጓንት አድርገን ፎርማሊን ሽታው በጣም ከባድ ነበረ እና ልክ የመጀመሪያ ፕራክቲካል ስንደርስም ስንገባም የህፃናት ክፍል ነበር የገባሁት። መጀመሪያ ህፃናት ክፍል ገብቼ ያው ህፃኑ ወድቆ ነበረ። የትንፋሹ የትንፋሽ ችግር ነበር የገጠመው። እዚህ ቼስት ቲዩብ ገብቶለታል። ቼስት ቲዩብ ገብቶለት እኔ በቃ እያየሁት ነበርና ከዛ እያዞረኝ ነው። አይ በቃ ይሄንን ብረት ይዛለሁ አልወድቅም ብዬ ያው ራሴን እንደማቅ አይነት ነገር አልወድቅም ብዬ ያው ብረቱን ይዣለሁ። ከዛ ከትንሽ ጊዜ በኋላ በቃ እኔ የለውም ጓደኛዬ ነበር በኋላ ህፃኑ ላይ ራሱ እንዳልወድቅ በኋላ በኩል ያዘኝ እና እንደዛ ነገር አጋጠመል። ከዛም በኋላ ግን በጣም ለመድኩኝ። ሰርጀሪ ክፍሉላ ብዙ ጊዜ ገባለሁ። የተለያዩ አደጋዎች ሲመጡም ሰፋለሁ፣ አጥባለሁ ምናምን እና አናቶሚ በጣም ሰፋ ስለሚል ነው እንጂ ትምህርቱ ያው ከሌላው ከብዶ ሳይሆን ያው ሁሉም ትምህርት ከባድ ቀላል ባይኖረውም ግን በጣም ሰፋ ይላል። እሱ በየፓርት ነው። እቺን እጅ ብቻ 2 ወር 1 ወር ነው የሚማረው ሰው። ከዚህ ወደ 200 ወይ 150 ፔጅ ነው የሚያነበው። ለዛ ነው እንጂ ብዙም ያው ከሌላው አንፃር ስለሚሰፋ ነው። ለዚህ ነበር ብዙ ጊዜ የቀን ወደ ተገይተ አንተ ፍጽመ የከፋት ደስታ መች ፈቅደ ንጹህ ነው አልከኝ
እኛ ሀገር እንግዲህ ያው ይታወቃል የጤና ዘርፍ ብዙ ያው ትኩረት አልተሰጠውም ከዚህ በፊት። አሁን ትንሽ እየተሰጠ እንደሆነ ነው የሚገባኝ። ያው ህብረተሰባችን ውስጥ በተለያዩ አጋጣሚዎች ለማየት ሞክረናል። መጀመሪያ በፕራክቲካልም ከዛም በኋላ ኮሚኒቲ የሚባልም የኛ ዲፓርትመንት የሚወጣ አለ። በኮሚኒቲ ወደ ባቢሌ አካባቢ ሄደን እዛ ጤና ጣቢያ ላይም ህብረተሰብ ውስጥም ወጥተን ሰርተናል። ቲቲፒ ላይም ደግሞ ያው እናንተም ስትዘግቡልን እንደነበረ በጣም ብዙ ስራዎችን ስንሰራ ነበረ። በዛ አጋጣሚ ያው የኛ ህብረተሰብ የጤና ደረጃው ምን ላይ እንደሆነ እናውቃለን። እናቶች ሞት ያው ለመቀነስም እንደ WHO እንደ ጤና ሚኒስቴርም የታቀደ እቅድ አለ። ምክንያቱም በእቅድና ትራንስፎርሜሽን ሁለተኛ ዙር ህጻናት ሞትም በመቀነስ ያው እናቶችና ህጻናት ሞትን ለመቀነስ በተያዘው እቅድ መሰረት ያው የጤና ሴክተር በጣም ትንሽ ክፍተት አለ ብዬ ነው ማስበው። ያው የተማረ ኃይል ክፍተት ብቻ ሳይሆን የፖሊሲ ክፍተት ነው፣ ስትራቴጂ ክፍተት ነው እንጂ የተማረ ኃይል እንግዲህ አሁን ብዙ የተለያዩ ዩኒቨርሲቲዎች በየአመቱ እያስመረቁ ነው። በዛም እንግዲህ ያው የተለያዩ ኢቭን ሜዲካል ዶክተርም አንዳንዴ ስራ ላይ ያገኝ ይችላል። እሱ ያው ከተለያዩ ምክንያቶች ሊሆኑ ይችላል። ግን በስትራቴጂ ደረጃ እና በፖሊሲ ደረጃ መሰራት አለበት ብዬ ነው ማስበው። ምክንያቱም በሬሽዮ እንግዲህ እኛ ሀገር በጣም በዛ ከተባለ 1 to 25,000 አንድ ዶክተር ለ25,000 ህብረተሰብ ነው። በዚህ እቺን ሬሽዮ ይዘን የኛ ስትራቴጂ የጤና ሴክተር ስትራቴጂ የጤና ሴክተር ፖሊሲ በጣም ካላደገ ከፍ ካላለ ሌላ ደግሞ በአብዛኛው ያው መከላከሉ ላይ ቢሰራ ምክንያቱም ሰው ታሞ ከመማቀቅ አስቀድሞ መጠንቀቅ የሚባል ነገርም አለ። ስለዚህ የተለያዩ ወጪዎችንም ለመቀነስ ጥንቃቄ ላይ ቢሰራ ወይ ፕሪቬንሽን ላይ ቢሰራ አሪፍ ነው ብዬ ነው አስበው። ያው ያ ነገር ደግሞ በጤና ሚኒስቴርም በምንድነው EPHI ኢትዮጵያን ፐብሊክ ሄልዝ ኢንስቲትዩሽንም ቢሰራበትና ሁሉም የጤና ዘርፍ ላይ የተሰማሩ ባለሙያዎች ተማሪዎችም በዛው መልክ ስትራቴጂና የጤና ሴክተር ፖሊሲው ቢዘመን እንግዲህ የኛ የህብረተሰባችን ህይወት ወደ አሪፍ ደረጃ አሁን በጣም ብዙ ላይፍ ኤክስፔክታንሲያችን በጣም ዝቅ ያለ ነው። ማተራል ሞታሊቲ ሬታችን እንግዲህ ወደ 100,000 እናት 412ቱ ይሞታሉ ይላል በ2016 የተሰራው ሰርቬ እና በዛ አንፃር ህጻናት በጣም ስቲል አሁን በጣም በቀላሉ መከላከል የምንችላቸው አሁን ተቅማጥ በሽታ ህጻናት በተለይ ተቅማጥ በሽታና የሳምባ ምች ወይ በተለምዶ ኒሞኒያ የምንለውን በጣም ሃይ በጣም ከፍተኛ ከአንደር 5 ወይ ደግሞ ከ5 ዓመት በታች ያሉትን ህጻናት በመግደል አንደኛ ነው። የሀገር ውስጥም እንደዛው እኛ የሰራንባቸው ቦታዎች በየጤና ጣቢያው ቶፕ 5 ላይ ወይ ደግሞ አንደኛ ላይ ያለው ኒሞኒያ የሚባለው ከዛ ሁለተኛ ደግሞ ዲያሪያ ወይ ደግሞ ተቅማጥ ነው። ስለዚህ ይሄንን በጣም በቀላሉ ለማስቀረት ይቻላል። በጣም ልዩ ደስ የሚል ቀን ነው። ልዩ ደስ የሚል ቀን ነው። የዛሬ 10 ዓመት እንግዲህ ያው ማሰባቸው ሀሳቦች አሉ። የዛሬ 10 ዓመት እንግዲህ በተለያዩ እንግዲህ ሌላውን እንኳን ሌላ ጊዜ እንመጣበታለን። በትምህርት ላይ ነው የሚያዩ ብዬ ነው አስበው። የተለያዩ አሁን በሌላም በሌላ በናቹራል ወጣ ብዬም መማር እፈልጋለሁ። ስፔሻሊ ሁማን ሪሶርስ ማኔጅመንት እና ፊሎሶፊን በጣም መማር እፈልጋለሁ። በጤና በኩልም ያው ቀጥላለሁ የሚል ተስፋ ነው ያለኝ፣ ሀሳብ ነው ያለኝ። 10 ዓመት ኩማ የሆነ
ወይ የሆነ ኦርጋናይዜሽን መሪ ሆኖ ነው የምታገኘው ብዬ ነው ማስበው። የሆነ ኦርጋናይዜሽን ሲኦ ሆኖ ወይ ደግሞ የሆነ ሚኒስተር ሆኖ ነው ማገኘው ብዬ ነው ማስበው። እንግዲህ ያው ላስት ወርድ ያው ላስት አይደለም ብዬ ነው ማስበው። ምክንያቱም ይቀጥላል። እኔ ያው የዩኒቨርሲቲው የመጀመሪያ ዲግሪ ላይ ያለው የላስት ወርድ ነው እንጂ ያው ህይወት ይቀጥላል። ህይወት ይቀጥላል ያገባኛል። እና ለነጋለት ሁሌም ጠዋት ነው የሚል ቃል ቢያዝልኝ ደስ ይለኛል። ለነጋለት ሁሌም ጠዋት ነው። ናቸው ሰዎች ያው ሁሉም አንድ ሁለት ብዬ ስም መጥራት ባይጠበቅብኝም ያው ቅድም እንዳልኩ ትንሽ የህይወት ኮምፕሊኬትድ ነበር የኔ የግል ህይወቴ። በዛ መሀል የተለያዩ ጓደኞቼም ዘመዶች፣ ቤተሰቦች ሁሉም እንግዲህ ደግፎኛል፣ መክሮኛል። አንተ ብዙ ነገር ይጠበቃል ብሎ ብዙ ነገር አበረታቶኛል። ግን ስፔሲፊካሊ ማመስገን ያለብኝ ሰው አለ። የአጎቴ ነውና ኢንጂነር ሳሙኤል ሞላ ይባላል። እኔ በዛን ታይም ምንም ያው እንደነገርኩ 10ኛ ክፍል ጨርሼ እኔ 11ኛ ክፍል አልማርም ብዬ ነበር። ምክንያቱም ትንሽ ኢኮኖሚ ችግር ነበርና ከዚህ እኔ ከኖርኩበት ከተማ ወጣ ብዬ ሌላ ከተማ ሲሄድ ቅድም እንዳልኩ ሌላ ስራ እየሰራው መማር አልችልም። ልጆችን ማስጠናት ያው የሚያውቅ ሰው ነው አስጠናልኝ የሚለው። አዲስ ነኝ ለዛ ከተማ አዲስ ስለሆንኩ አልማርም። የሆነ ስራ ሰርቼ ብር አጠራቅሜ ከዛም በኋላ እማራለሁ የሚል ሀሳብ ነበረኝ። በዛን ታይም ስልኬንም ከየት እንዳመጣ አላውቅም። እሱ አዲስ አበባ ነው የሚኖረው፣ እኔ እንግዲህ ግንጪ ነው የሚኖረው። ወደ 85 86 90 ኪሎ ሜትር ርቀት ማለት ያኔ ለመጀመሪያ ጊዜ ነው ስልክ የሚያስኩት ሃይስኩል ላይ ሆኜ። ስለዚህ ደወለልኝና ያው ስለኛ ነበር የምትማረው አለኝ። 10ኛ ክፍል ጨርሼ ስራ ልማር እየተዘጋጀሁ ነው። ስንት አመጣ ነገርኩት። በቃ እመጣለሁ አለ። እሺ መጣ። ከዛም በኋላ ምንም ያው ከዛ ያው ድርሰቱ ውስጥ ገብቼ የተለያዩ ስራዎችን በመስራትም ትንሽ ብር ማግኘት ጀመርኩ። ከዛም በኋላ ግን እኔ ምንም ሳላስታውሰው ምንም ሳልጠይቀው እኔ መጠየቅም አልወድም። ምክንያቱም አልነበረብኝ። እራሱ ለተማሪ ያስፈልጋል ብሎ እራሱ ምንም ሳላቅ አንዳንዴ እንደውም ምንም ሳላቅ አካውንቴ ላይ 3 ወይ 2 ገብቶ ያለው በጣም በቃ ማለት እውነትም የተማረ ሰውና መማር ምን ማለት እንደሆነ ያሳየኝ። እንደ ቀልድ አሳንሰን ብናየው እጅግ በጣም ግን ትልቅ ውለታ ተስፋ ቆርጠም ወሌላ አቅጣጫ በጣም በቃ እኔ ሁሌም ለዛ ነበር በጣም አመሰግነው እንዳለው ያው የሁሉ ነገር በሱ ነው የመጣው ብዬ ነው ማስበው። ምክንያቱም ከኔ በላይ እሱንም የሚደሰተው ብዬ ነው ማስበው። በጣም አመሰግናለሁ ማለት ፈልጋለሁ። ያው ሌሎች ሁሉንም ጓደኞቼንም ሁሉም ያው ተስፋ አትቁረጥ ሲሉኝ የነበሩ የሚያቆኝም ሁሉም የሚያቀኝ ሰው በቃ ኖርማሊ ጎበስ ሁሉም እያበረታታኝ የሰው ቃል ነው ለዚህ ደረጃ እንዲደርስ ያደረገኝ። ምክንያቱም ከራሴ ይልቅ ለነሱ ነበር ስማር ነበረው። ምክንያቱም የነሱን አንገት ለማስደፋት ነበረ። በጣም አመሰግናለሁ ማለት ፈልጋለሁ። ኩማ እንግዲህ ጎበዝ ተማሪ፣ ደራሲ፣ ጎበዝ ጎል ጠባቂ ለነበረን ሰፊ ቆይታ ከልብ እናመሰግናለን። ቀሪው ደግሞ ጊዜ መልካም የስራ ዘመን የስኬት ጊዜ እንዲሆንልን እንመኛለን። በአይቢኤፍም ስም ግን ከልብ እናመሰግናለን። በጣም አመሰግናለሁ። እኔም ቴንክ ዩ
ስነ የክፋት ደስታ መች ፈቅደ